ምንም ደስተኛ ያደረገኝ ለምን ወንድሜ ላይ የተደረገው ነገር ትክክል ስላልሆነ ሰው አንዳንዴ ሻማ ነው ስም ብሎ አንድም ሰው ሳይረዳው ስም ብሎ አልፏል። አርቲስት ሰማሃይ በለው ለክብደት መቀነስ የተጠቀመው መድኃኒት ሳይረዳው ቀርቶ ነው ወይንስ መድኃኒቱ ራሱ ጎርቶት አልያም ደግሞ በህመም ምክንያት እየተከሰተ የነበረውን የክብደት መቀነስ ሲሆን በሕክምና ክትትል የተገኘ ስኬት አስመስለው ማስታወቂያ ሲሰሩበት የነበረው ይህ የወዳጅነቱ ጽኑ ጥያቄ ነው። መላሾቹ ግን ዝም ብለዋል። ጥያቄዎች ይቀጥሉና ይህንን ነገር በችልታ የምናየው አይሆንም። ለሞት ያበቃው የጤና ችግር ይብራራልን ሲሉ በጽኑ ይጠይቃሉ። ዝም ብሎ በደፈናው ብቻ ባደረበት በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት ተለየ የምትል የፈጠራ ዜና እረፍት ትርጉም አትሰጥም የሚል ሐሳብ አላቸው። ይህ አይነቱ የሞት ዜና በብዙ አርቲስቶች ላይ በጣም ተደጋገመ። ህዝቡም ለምን ብሎ መጠየቅ አልቻለም። ለምን ማብራሪያን እንጠብቃለን ይላሉ። ሰሜ ባላገሩ እንዲሁ ታዋቂ ኢትዮጵያውያን የኪነ ጥበብ ሰዎች ድንገተኛ ሞት መቼ ይሆን የሚያበቃው? የታዋቂው ድምፃዊ ሰማሃይ በለው ህልፈቱን ተከትሎ እየወጡ ያሉ መረጃዎች በበርካቶች ዘንድ መነጋገሪያ እየሆነ ነው። ድምፃዊ ለህልፈት የዳረገው ጉዳይ ሚስጥሩ ወጥቷል። ሚስጥሩ ምንድነው ብለን እኛም በጠየቅነው መሰረት ግሎ ኢትዮ ተርኪ የሚባል ድርጅት የሰሜ የህልፈቱ ምክንያት እንደሆነ መረጃዎች ወጥተዋል። እኮ እንዴት ብለን እኛም ጠይቀናል። ለዚህም ጥያቄ አስደንጋጭ የሆነ መረጃ እጃችን ላይ ገብቷል፣ እናደርሳችኋለን። በንግዱ ዓለም ስሙ ገዝፎ የሚታወቀው የጎጃሙ ባለሀብት ወርቁ አይተነው የድምፃዊው ሰማኸኝን ህልፈት ተከትሎ የተናገረው ንግግር በተለያዩ ሶሻል ሚዲያዎች ዘንድ መነጋገሪያና በርካቶችንም በእንባ ያራጨ ሆኗል። ወርቁ አይተነው ምን ቢናገር ነው እንዲህ አጀብ ያስባለንን ጉዳይ እናደርሳችኋለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዘወትር አጋር ቤተሰብ ሆኖ የለቀቅናቸው አዳዲስ ቪዲዮዎች ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። ወደ መረጃችን እናመራለን። የድምፃዊ ሰማሃይ በለው ድንገተኛ ህልፈትን ተከትሎ በኢንቨስትመንት ዓለሙ የተጠመደው ዝምተኛው ባለሀብት ይፋዊ የሀዘን መግለጫው እጅግ በርካቶችን በእንባ እያራጨ ይገኛል። ብዙ ጊዜ ባለሀብቶች መግለጫ በጽህፈት ቤት ሰራተኞች የሚረቅና መደበኛ ቢሮክራሲ ለዛ ያለው ቢሆንም የአቶ ወርቁ መልእክት ግን በቀጥታ የራሱን የጥበብ ፍቅር የሚያንጸባርቅ ነው። በየዋህነትና በለስላሳ ማራኪ ድምጽ የብዙዎቻችን ልብ የገዛው ተወዳጁ አርቲስት ድምፃዊ ሰማሃይ በለው ከዚህ ዓለም በሞት መለየትህን ድንገት ስሰማ የተሰማኝ ጥልቅ ሀዘን እጅግ በጣም ከባድ ነው ሲል ይቀጥላል። ቃላቶች አጠሩኝ ሲል የገለጸው አባባል የንግዱን ዓለም ሰውና እንዲሁም ደግሞ የአርቲስቶችን ጥልቅ መንፈሳዊ ትስስር ፍንተው አድርጎ የሚያሳይ ሆኗል። ወርቁ ሰማኸኝን ያየው እንደ አንድ ተራ ዘፋኝ ሳይሆን ህዝብን ያስተማረና ያዝናና እውነተኛ የጥበብ አምባሳደር አድርጎ ነበር። ሰማሃይ በለው ባህልና ዘመናዊ ሙዚቃን በማዋሃድ በተለይም ያንን ሁላችንም የሚያስጨፍረውን የጎጃም ባህላዊ ጨዋታ ለትውልድ በማሻገር ረገድ የማይተካ ሚና የነበረው ታላቅ የጥበብ ሰውም ነው። የሰማሃይ በለው አካላዊ ህልፈት ለኢትዮጵያ የሙዚቃ ታሪክ ለፈጠረው የጎጃም ባህላዊ ጨዋታ ትልቅ ክፍተትም የፈጠረ ቢሆንም ባለሀብቱ ወርቁ ግን የኪነ ጥበብን ዘላለማዊነት ያምናልና አካለ ከኛ ቢለይም የሰጠነው ዜማዎችና ጣፋጭ ትዝታዎች ግን በልባችን ውስጥ መቼም አይሞትም ለዘላለም ሲታወሱ ይኖራሉ ሲል ያስቀመጠው ቃል በባህል እስክስታና እንዲሁም በሙዚቃ ውስጥ ያሳለፋቸውን ውብ ትዝታዎች የሚያስታውስ ነው። አቶ ወርቁ መግለጫውን የደመደመው ለአርቲስቱ ቤተሰቦች፣ ለቅርብ ዘመዶቹና እንዲሁም ለአድናቂዎቹ በሙሉ መጽናናትን በመመኘት ነው። ይህ የሀዘን መግለጫ ከአንድ ባለሀብት ለድምፃዊ የተላከ ተራ መልእክት አይደለም። ይልቁንም ጥበብና ንግድ፣ ባህልና ስኬት እንዴት በአንድ ልብ ውስጥ ተሳስረው እንደሚኖሩ ያሳየ የጎጃም እስክስታ ለወርቁ አይተነው ለወርቁ ልጅ ሰማሃይ በለው ያበረከተው የክብር ስንብት እንጂ። ሰኔ 8 ቀን 2018 ዓ.ም በኢትዮጵያ የኪነ ጥበብ ሰማይ ስር ሰኔና ሰኞ የገጠመው ማለት እንዲሉ ትልቅ ኮከብ ከያኒ ድንገት ከዚህ ዓለም ድካም አረፈ። ጨዋ ታዋቂ የባህል አምባሳደሩ ሰሜ ባላገሩ ወደማይቀረው ዓለም ተጓዘ። ሞት አይቀርም፣ ነገር ግን የሰሜ አሟሟት እንቆቅልሽ ሆኗል። አድናቂዎቹ ጥያቄ እያነሱ ነው። ደህና ነኝ ሲል አልነበረም ወይ? እንዴት በድንገት የሞቱ ዜና ተሰማ? የሚሉ ጥያቄዎች የተለያዩ ማህበራዊ ሚዲያዎችን አጥለቅልቀውታል። ብዙዎች ግን ጣታቸውን ወደ አንድ አቅጣጫ እየቀሰሩ ይገኛሉ። ግሎ ኢትዮ ተርኪ ወደ ተባለ ተቋም ይህ ዝግጅት የሰሜን ህይወት አስታኮ በኢትዮጵያ የጤና ዘርፍ ላይ የተጋረጠውን አደገኛ ጥቁር ገበያ ለመቃኘት ይሞክራል። ተፈጥሯዊ ናቸው፣ የጎንዮሽ ጉዳት የላቸውም እየተባለ በማህበራዊ ትስስር ገጾች የሚቸበቸቡ መድኃኒቶች እውን ፈዋሽ ናቸው ወይስ መርዘኛ ነፍሰ ገዳዮች የሚለውን ጥያቄ በትልቁ ጥያቄ ምልክት ውስጥ አስገብተን
እናልፋለን። ታምራት ደስታ፣ ማዲንጎ አፈወርቅ፣ አሁንም ደግሞ ሰማኸኝ በለው በድንገት የምንሰማቸው የእነዚህ ተወዳጅ ከያንያን የሞት ዜናዎች አጋጣሚ ናቸው ወይስ በቸልተኝነትና በተጠያቂነት እጦት የሚመጡ የቢዝነስ ሰንሰለት አደጋዎች? ሰሜ ክብደት ለመቀነስ የተወሰደው መድኃኒት በጉበትና በኩላሊቱ ላይ ምን አደረሰ? ድርጅቱስ ምን ይላል? የጓደኛውን ደም ላለመሸከም ከነጻነት ይልቅ እስርን መርጦ ከአሜሪካ የተመለሰው ያ ሞራል ያለው ሰሜ ባላገሩ ዛሬ ግን በማይቀረው የሞት ስር ተያዘ። ሁላ መድኃኒዓለም ስጋው ሲያርፍ አድናቂዎቹ ግን አንድ ነገር እያሉ ነው። መልስ እንፈልጋለን እስከ መጨረሻው ደቂቃ ድረስ በርታ በሉኝ እያለ ድርጅቱን ያስተዋውቅ የነበረው ሰሜ መድኃኒቱ ሳይረዳው ቀረ ወይስ መድኃኒቱ ራሱ ገደለው? ከታዋቂነቱ በስተጀርባ የተደበቀው የጤና ሚስጥር ምንድነው? ላፍታ ጥሞናችሁን አውሳችሁን እስከ ቪዲዮ ማሳረጊያ አብረን እንድንቃኘው። ሰማኸኝ በለው ውፍረቱን ለመቀነስ ጥረት ጀምሮ እንደነበር በማህበራዊ ሚዲያ ገጹ ላይ ሲያካፍልም ክብደቴን በፍጥነት ለመቀነስ የተለያዩ ስፖርቶችንና እንቅስቃሴዎችን እያደረኩ ነው በማለት ገልጾም ነበር። ነገር ግን ከዚህ የስፖርት ሽፋን ጀርባ ያለው እውነታ ሌላ ነበር እየተባለ ነው። የቅርብ መረጃዎችና የሕክምና ክትትል ማህደሮች እንደሚጠቁሙት ከሆነ ከያኔው በማህበራዊ ሚዲያ የሚተዋወቁ የጎንዮሽ ጉዳት የሌላቸው መድኃኒቶች በሚል ውፍረቱን ለመቀነስ የተለያዩ የእጽዋት ተዋጽኦችን እየወሰደ ነበር ተብሏል። በዚህም ምክንያት በጉበቱና ኩላሊቱ ላይ ከባድ ጉዳት በመድረሱ ለሞት ያደረገው መንስኤ ይህ ነው የሚሉም አልጠፉም። ነገሩ እውነት ከሆነ ይህ ክስተት አንድን ተወዳጅ ከያኔ ከማጣት ባለፈ በሀገራቸው እየተካሄደ ያለውን የሕክምና ስርዓትና ተጠያቂነት ጥያቄ ምልክት ውስጥ የሚያስገባ ክስተት ነው። ለዚህ ደግሞ ብዙ አብነቶች አሉ። በማህበራዊ ሚዲያ የሚተዋወቁ ግብአታቸውና ስሪታቸው ያልታወቁ ብዙ መድኃኒቶች ማስታወቂያ ሲነገርላቸው ይውላል። እውን መድኃኒቶች በተነገረላቸው ልክ ፈዋሽና የጎንዮሽ ጉዳት የሌላቸው ናቸው? መልስ የሚሰጥ ያለ አይመስልም። አድናቂዎቹ መጠየቃቸውን ቀጥለዋል። ከሞቱ ጀርባ አንዳች ያልተነገረ ሚስጥር አለ ባይ ናቸው። በእርግጥም ያስጠረጥራል። ነገሩ ያልተጠረጠረ ተመነጠረ የሚባለውን ታዋቂ የኢትዮጵያውያን አባባል በእውነታ ውስጥ መግለጥ ከጀመረ ሰንበትበት ብሏል። የሙያ አጋሮቹ ታምራት ደስታ፣ ማዲንጎ አፈወርቅ፣ ነጻነት ወርቅነህን አሟሟትም እንዲሁ እንዲያስቡ አርቲስት ሰማኸኝ በለው ላለፉት ጥቂት ወራት ግሎ ኢትዮ ተርኪ ወደሚባል ድርጅት ሂጄ የክብደት መቀነስ ሕክምና በመከታተል ላይ ነኝ ብሎን በየጊዜው ያስመዘገበውን የክብደት ለውጥ እያሳየ በርታ በሉኝ እያለ ድርጅቱንም በማህበራዊ ሚዲያ ላይ ሲያስተዋውቅ የምናውቀው ሰውዬ ከዕለታት በአንዱ ጠዋት ከመኝታ ሲነሳ ህልፈተ ህይወቱን ሰማን። እንዴት ሊሆን ይችላል በማለት አድናቂዎቹ መጠየቃቸውን አላቆሙም። አርቲስት ሰማኸኝ በለው ለክብደት መቀነስ የተጠቀመው መድኃኒት ሳይረዳው ቀርቶ ነው ወይንስ መድኃኒቱ ራሱ ጎድቶት አሊያም ደግሞ በህመም ምክንያት እየተከሰተ የነበረውን የክብደት መቀነስ ሲሆን በህክምና ክትትል የተገኘ ስኬት አስመስለው ማስታወቂያ ሲሰሩበት የነበረው ይህ የወዳጅነቱ ጽኑ ጥያቄ ነው። መላሾቹ ግን ዝም ብለዋል። ጥያቄዎች ይቀጥሉና ይህንን ነገር በችልታ የምናየው አይሆንም። ለሞት ያበቃው የጤና ችግር ይብራራልን ሲሉ በጽኑ ይጠይቃሉ። ዝም ብሎ በደፈናው ብቻ ባደረበት ህመም በህክምና ሲረዳ ቆይቶ ከዚህ ዓለም በሞት ተለየ የምትል የፈጠራ ዜና እረፍት ትርጉም አትሰጥም የሚል ሀሳብ አላቸው። ይህ አይነቱ የሞት ዜና በብዙ አርቲስቶች ላይ በጣም ተደጋገመ። ህዝቡም ለምን ብሎ መጠየቅ አልቻለም። ለምን ማብራሪያን እንጠብቃለን ይላሉ። ሰሜ ባላገሩ እንዲሁ ዋድላና ደላንታ ከማለት ውጪ ምንም የማያውቀው ሰሜ ወደማይቀረው ዓለም ሄዷል። የዘፈኑን ግጥም ተንተርሶ የሞቱ ዜና የወጣው ግን መላው አድናቂዎቹን ወዳጆቹን አናት የሚመታ ጆሮ ጭው የሚያደርግ ድንገተኛ መርዶ በመሆኑ ሰኔ 8 ቀን 2018 ዓ.ም ታሪክ ሆኖ አለፈ። የሙያ አጋሩ ዝነኛው የባህል ድምፃዊ ይሁኔ በላይም ደህናሁን ሰሜ ስሜ በማለት ሀዘኑን ጀምሯል። ይሁኔ በላይ ሀዘኑን በማህበራዊ ሚዲያ ሲገልጽ ከልጅነታችን ጀምሮ ጥበብ አገናኝታን በግሽ አባይ የባህል ቡድን ውስጥ ብዙ ትዝታ፣ ብዙ ፍቅርና የማይረሳ ህይወት ጉዞ አብረን አሳልፈናል። የውድ ጓደኛዬን ህልፈተ ህይወት ስሰማ ልቤ በእጅጉ አዝኗል። ስሜቴንም በቃላት ለመግለጽ አቅቶኛል። ነገር ግን ሞት ከዚህ ዓለም ወደ ጌታ የሚደረግ ሽግግር መሆኑን እናምናለን። መሐሪው አምላክ ነፍሱን በአብርሃም በይስሐቅና በያዕቆብ ጎን ያኖርለት፣ በገነትም ዕረፍት ያደርግለት፣ ለቤተሰቦቹና ለወዳጅ ዘመዶች ሁሉ የመንፈስ ቅዱስ ማጽናናት ይስጥልን፣ ነፍሱን ይማር፣ መንግስተ ሰማያትንም ያወርስልን፣ አሜን ይሁን ሲል ይሁኔ በላይ ጨርሷል። ሰሜ ስሙ ነበር አንቱ የዋ
አንቱየዋ እነሱኮ ልጆች ናቸው ይጫወቱ በጊዜያቸው ብለው በጋራ ተጫውተውታል። ዛሬ ግን ሰሜ ተነጥሎት ወደማይቀረው ሄደ። ጭሱን አባሪው አይኔን አሞኛል በየሰበቡ ማልቀስ መሮኛል ይል ነበር ሰሜ። ዛሬ ግን ሰበቡ እሱ ራሱ ሆኗል። ከትልቁ መድረክ ዜማ ተዘጋጅቶ ህዝቡ ተበተነ ባለው ጠፍቶ እንዲባል ሆኗል። ሰሜ ባላገሩ እሱ ታሪከኛው ደግሰው ዓለም እንደምነሽ ሲል ይችን ከንቱ ዓለም ያነጋግራት ነበር። ቶሎ ቶሎ በሉ እርቅ ይውረድ። ታዲያማ ይህንን አንጋፋ ድምፃዊ ሞት ቀጣፊ ነውና ሰሜን ቀጠፈው። እሱ እንደው በጊዜ አውቆታል። ለመታሰር ትኬት ቆርጦ ከአሜሪካም ተመልሷል። ዛሬ ግን በማይቀረው የሞት ስር ዳግም ላይጠየቅ ታሰረ። ድግ ታሪክ ሰሪው ለህሌናው ታማኙ ሰው ሐምሌ 7 ቀን 1994 ዓ.ም ከሌሊቱ 10 ሰዓት ላይ በአዲስ አበባ በባምቢስ ድልድይ አካባቢ መኪና ሲያሽከረክር አደጋ ደርሶበት ነበር። በአደጋው ጊዜ አብሮት የነበረውና የታወቀው የግጥምና ዜማ ደራሲ ግሩም ተስፋዬ ህይወቱ አለፈ። በቸልተኝነት መኪና በማሽከርከር የሰው ነፍስ እንዲጠፋ አድርገዋል የሚል ክስ ተመሰረተበት። ፍርድ ቤቱ የሰማኸኝ በለውን መከላከያ ምስክሮች ከሰማ በኋላ በቸልተኝነት የሰው ህይወት በማጥፋት ወንጀል ጥፋተኛ አድርጎት በ3000 የኢትዮጵያ ብር የገንዘብ ቅጣት አሰናበተው። የገንዘብ ቅጣቱን እንዲከፍል ከተደረገ በኋላ በነፃ ቢሰናበትም አቃቢ ህግ ቅጣቱ እጅግ ቀላል ነው፣ አደጋው ሆን ተብሎ የተደረገ ነው በሚል የቅጣት ማሻሻያ ይግባኝ ጠየቀበት። ከፍተኛ ፍርድ ቤት መዝገቡን እንደገና መርምሮ የቀድሞውን የገንዘብ ቅጣት በመሻር በድምፃዊ ሰማኸኝ በለው ላይ የ5 ዓመት ጽኑ እስራት ፈረደበት። የስር ውሳኔው ከመተላለፉ አስቀድሞ ሰማኸኝ በለው ለስራና ለሙዚቃ ዝግጅት ወደ አሜሪካን ሀገር ሄዶ ነበር። ፍርዱን የሰማውም አሜሪካን እያለ ነበር። የፖለቲካ ሻጥር ተሰርቶብኝ ነው የተጠየቅኩት እንጂ ጓደኛዬ ሞቶኔ በመትረፌ ምክንያት ብቻ ልጠየቅ አይገባም ብሎ ቢያምን ፍርድ ቤቱ ያስተላለፈበትንና እሱ የማያምንበትን የስር ፍርድ ተቃውሞ አሜሪካ መቅረት የሚችልበት እድል ቢኖረውም የጓደኛዬ ደም እያሳደደኝ በሰው ሀገር በስደት መኖር አልፈልግም፣ ፍርዴን ጨርሼ በነፃነት መኖር አለብኝ በሚል የህሊና ውሳኔ በራሱ ፍቃድ ወደ ኢትዮጵያ ለመመለስ ወሰነ። ሰሜ ሳይውል ሳያደር የአውሮፕላን ቲኬቱን ቆርጦ ወደ ሀገር ቤት ተመለሰም። በቀጥታ ወደ ተፈረደበት ስር በፈቃዱ ገባ። ዛሬ ግን የሞትን ቲኬት ቆርጦ ለዘላለሙ ሄዷል። በእስር ቤት ውስጥ በነበረው እጅግ መልካም ስነ ምግባር ኪነ ጥበብ ክፍል ውስጥ ለሰጠው ከፍተኛ አገልግሎት እንዲሁም እስረኞቹን የሙዚቃ ትምህርት ሰጥቶ በማስቀረት ባበረከተው ቀን አስተዋጽኦ የይቅርታ እድል አግኝቶ ከ2 ዓመት ከ6 ወራት እስራት በኋላ በነፃ ተለቋል። ሰሜ እንዲህ ያለ ሞራል የነበረው ዛሬ ግን ሞራል ያለው ሰው ነው። በቸልተኝነትና በሕክምና ስህተት ሰኔ 9 ቀን 2018 ዓ.ም ከቀኑ 9 ሰዓት የቡልቡላ መድኃኔዓለም ቤተክርስቲያን ደወል ለሰሜ ይደውላል። ያ ትልቅ ሰው ያ በየሰበቡ ማልቀስ መሮኛል የሚለው ድምፃዊ ዛሬ ለሌሎች የማልቀሻ ሰበብ ሆኗል። የሙያ አጋሩ ይሁኔ በላይ እንዳለው ሰሜ ከግሽ አባይ የበዓል ቡድን ጀምሮ የፍቅርና የጥበብ ተጓዥ ነበር። ሰሜ በዘፈኖች ውስጥ ቶሎ በሉ እርቅ ይውረድ፣ አሁን የት ይገኛል፣ እንደ ሞት ቀጣፊ እያለ አስጠንቅቆን ነበር። እነሆ ሞት ቀጠፈው። ሰሜ ባላገሩ ዛሬ ቢያርፍም ስራውና የሞራል ልዕልናው ግን በታሪክ መዝገብ ላይ ይኖራሉ። ጥያቄው ግን አሁንም እንደቀጠለ ነው። ታዋቂ ኢትዮጵያውያን የኪነ ጥበብ ሰዎች ድንገተኛ ሞት መቼ ይሆን የሚያበቃው? እኛም የአርቲስቶቻችን ድንገተኛ ህልፈት መቼ ነው የሚያበቃው ብለን እየጠየቅን የዛሬን እዚህ ጋር አብቅተናል። አብራችሁን እስከ ፍጻሜው ስለቆያችሁ እጅግ ከልብ እናመሰግናለን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አብራችሁን ስለቆያችሁና ስላዳመጣችሁን ከልብ እናመሰግናለን። ቸር ቆዩ።